አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቴምር ዩቲዩብ ቤተሰቦች እንዴት ናቸው? ደህና ናችሁ? ልኝ ወይ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ ሞጣ አዚዝ እንሰራለን። የሞጣ አዚዝ አሰራር ነው ማሳያችሁ። ሰርታችሁ የምታውቁ ካላችሁ ደግሞ ወይ እየበሉኝ። ይሄ ቂጣ ነው፣ የጥቁር ስንዴ ቂጣ እና ቤት ውስጥ ነው የምንጋገረው። ማን ወዶች በረዶ ቤት አስቀምጠ ነው ተያይዟል። እና በዚህ መልኩ እያዘጋጀን ነው የምናስቀምጠው እኛ በረዶ ቤት። የራሱ ማሽን አለው የቂጣው ማለት ነው። እና እንደዚህ ሆኗል። አለቀቀዋለሁ ማለት በጣም ስስት ያለና ቃ ያለ ነው። ያኔ በጣም ብዙም አይበስልም። እንደዚህ ነው የሚደረገው ማለት ነው ውዶች። እዚህ ጋ አታክልት አለን። አታክልት ኮሳ፣ ፈሶሊያ፣ ገርአ ወይም ዱባ ነው የሚባለው በሀገራችን። እሱንም የፈለገ በድንጃን ካሮት መጨመር ትችላላችሁ። ቤት ያገኛችሁትን አታክልት መጨመር ይቻላል። ከዛ በዚህ መልኩ ከታትፍ ያለሁኝ ስጋውን ጥጃዋለሁ። በነገራችን ላይ ስጋ ትንሽ ነው ብዙም አይፈልግም። አታክልቱ ነው በዛ ሲል የሚወዱት። ስጋውን ጥጃዋለሁ ማለት ነው ውዶችዬ። ከዛ በስሏል። ቆሻሻውን አስወግጄ ሽንኩርቱን ጨምረውና አብሮ ይበስላል ማለት ነው። እና ፕሊስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። እዚህ ጋር ቅመም ያኔ ዋና ዋና ቅመሞችን ጨምሬ ያለው ሳልሳ ጨምሬ ያለው ያው ኩሽና የሚገኙ ቅመሞች ሁሉም ይገባሉ። የደረቀ ሎሚ ጨምሬ ያለሁኝ። እዛ በዚህ መልኩ እናቀላቅለዋለን ማለት ነው ውዶችዬ። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ እላችኋለሁኝ። ከዛ በዚህ መልኩ እያቀላቀልኩት ነው። ቅመሙን ስጨምር ቀርጬው ነበር ግን ኦኬ አላልኩትም መሰለኝ አልሰራም እላችኋለሁኝ። ከዛ የሞቀ ውሃ ጨምሬበታለሁ። እዚህ ጋር ውሃ ያስፈልገዋል። ብዙ ውሃ ነው የሚለው ቂጣው። ከዛ አትክልቱን የከተፍነውን እንደዚህ እንጨምርበታለን። ኮሳዎቹ ትናንሽ ከሆኑ ዝም ብሎ መጨመር ይችላል። ትላልቅ ከሆነ ደግሞ ለሁለት አድርጉት። ከዛ በጅንጃንም ካሮትም መጨመር ይቻላል። ቤት ውስጥ ቤት ያፈራውን አታክልት ማነው ውዶችዬ። በዚህ መልኩ እንደዚህ እናበስለዋለን። ደስ ይላል። ብቻ ጣዕሙ በጣም ቆንጆ ነው። ትንሽ የተፈጨ የቀረፋ ዱቄትም ትንሽ ታረጉበታላችሁ ቅመሙ ጋር። እንዲሁም ደግሞ ዝም ብላችሁ አንድ ፍሬ ቢሆን ይሄንን ቅርፍቱን መጨመር ይቻላል ማለት ነው ውዶችዬ። እና በዚህ መልኩ እናበስለዋለን። ከዛ ቂጣ እንጨምራለን። አንድ አንዷን ነው የምንጨምረው። ሁለት ሶስቱን በአንድ ታረግ ነው ይያያዛል ማለት ነው። ስለሚያያዝ 10 ፍሬ እንደዛ ጨምረን እንከድነዋለን። ከዛ መልሶ ታፈላ በኋላ መልሰን ደግሞ ሌላ እንጨምርበታለን እና በዚህ መልኩ እናበስለዋለን። እና አበረታቱኝ እላችኋለሁ የኔ ወዶች። የቪዲዮ እየለቀኩኝ አይደለም ስላልተመቸኝ ስራ ይበዛልና ያው ቪዲዮ ለመቅረጽ ብዙም አይመችም ታውቃላችሁ። ሰው ቤት ነው ያለነው እና አበረታቱኝ እላችኋለሁ። ከዛ እንደዚህ እየጨመርኩኝ አሁንም ሁለተኛ ዙር ደግሞ መልሼ እየከደንኩኝ ይበስላል በዚህ መልኩ ማለት ነው ውዶችዬ። ከዛ ይሄን ይመስላል። በየ15 ደቂቃው መጨመር ይቻላል ማለት ነው። ያኔ አንዴ ግልብጥ ካረግነው ይያያዝና እንትኑ ሊጥ ይሆናል ማለት ነው። ብትን አይደለንም። በዚህ መልኩ ነው። በስጋ ነው ብዙ ጊዜ እኔ በዶሮ ሲሰራ ይቻላል። በስጋ ነው የሚሰሩት። ሳኡዲ ነው አብዛኛውን ግን እንደዚህ አይነት ነገር የሚሰሩት። ዱባይ እንኳን እኔ እንጃ የሚሰራ አይመስለኝም። እና ይሄን